ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ እረፍት ነው ማድረግ ያለባችሁ። እረፍት ነው የምታደርጉት። ምንድነው መሰላችሁ? ጸሎታችሁን ከጨረሳችሁ በኋላ ጸሎታችንን ከጨረስን በኋላ ለተወሰኑ ደቂቃዎች ቁጭ ማለት፣ ዝም ብሎ ቁጭ ማለት፣ ሳያነቡ ቁጭ ማለት፣ ሳይናገሩ ቁጭ ማለት። ከዛስ ያለውን የውስጥ ሐሳብ ሁሉ እግዚአብሔር ላይ አራግፎ መሄድ። የሚያስጨንቃችሁን በእርሱ ላይ ምን በሉት? ጣሉት። ቅዱስ ጴጥሮስ የነገረን ቃል ይሄ ፈቃደኛ ነው። ክርስቶስ ፈቃደኛ ነው። የኛን ጭንቀት ለመሸከም የኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ ነው። ፈቃደኛ። ምክንያቱም እናውቀዋለን። በመስቀል ላይ እየቃተተ በደላችንን ተሸክሞ በእኛ በደል ሲደቅ እናውቀዋለን። የተጻፈ ነው፣ እናውቀዋለን። ደግሞም እንዲህ ሲለን እሱ ራሱ የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ምን እላችኋለሁ? አሳርፋችኋለሁ ብሎ ነግሮ ሊያሳርፈን ፈቃደኛ